ሰላም እንዴት ናችሁ? እስቲ አንዳንዴ እንደዚህ እንገለጥና አንድ ትልቅ ቁም ነገር ላካፍላችሁ ወደድኩኝ። ያው ከመጽሐፍ ቅዱስ ውጪ ቁም ነገር ያው የለምና አንድ ነገር ላካፍላችሁ ወደድኩኝ። መጽሐፍ ቅዱሳችን ላይ በዚህ በማርቆስ ወንጌል ምዕራፍ 5 ላይ ስናነብ አንድ ሁላችንም የምናውቀው ታሪክ አለ። እሱም ያቺ 12 ዓመት ደም የሚፈሳት ሴት ነችና ክፍሉን ስናነበው ያቺ ሴት ምናልባት እድን ይሆን ብላ የመዳን ተስፋ አድርጋ ገንዘቧን የተለያየ ቦታ እንደበተነችና የመጨረሻ ተስፋዋን ክርስቶስን እንዳረገች የልብሱን ጫፍ ብነካ እድናለሁ ብላ አምና ተስፋ አድርጋ እንደነበርና በዛ መካከል ክርስቶስ ኢየሱስ በዛ ሲያልፍ እንደምንም በሕዝብ ውስጥ ተጋፍታ ግርግሩን ሳትፈራ የልብሱን ጫፍ እንደነካች ሁላችንም የምናውቀው ታሪክ ነው። ትልቁ ነገርን ያው ላካፍላችሁ የፈለኩት እዚህ አካባቢ ያለ አንድ በጣም የሚገርም ትዕይንት አለ። ያቺ ሴት በብዙ ሕዝብ መካከል ክርስቶስን እንግዲህ ብዙ ሕዝብ ነው የሚከተለው፣ ብዙ ሕዝብ ከሱ ጋር አለ። እንዳውም በሌላ ስፍራ ይንጠለጠሉበትም ነበር ይላልና ያጋፉታል። ያቺ ሴት በዛ በሕዝቡ መካከል አልፋ ክርስቶስን የልብሱን ጫፍ ነካች። በዚህን ጊዜ ነው ማነው የነካኝ የሚል ቃል ከክርስቶስ አንደበት የወጣው። ልክ እሱ እንደዚህ ሲል ደቀ መዛሙርቱን አሉት፣ ጌታ ሆይ ብዙ ሰው እያጋፋ ማን ነው የነካኝ እንዴት ትላለህ? በጣም ነው የሚገርመኝ። አብረውት ያሉ የከበቡት፣ ያጣበቡት፣ ያጨናነቁት፣ የሚንጠለጠሉበት ብዙ ሕዝብ ባለበት ያቺ ሴት ስትነካው ኃይል ከእርሱ ወጥቷልና ማን ነው የነካኝ? በጣም ነው የሚገርመው። ለካ ክርስትና በትክክል የመነካካት ህይወት ነው። ክርስትና በትክክል የአታችመንት ህይወት ነው። ለካ ከክርስቶስ ጋር ክርስትና የልማድ ዝም ብሎ የመመላለስ የመሰብሰብ የሆነ ነገር አይደለም። ለካ ክርስትና ብዙ ገበያ ይከተለው ነበር፣ ብዙ ህዝብ ይከተለው ነበር። ከዛ ሁሉ ህዝብ ግን ያቺ ሴት መጣ ስትነካው ማን ነው ይነካኛል? ወገኖቼ ክርስቶስን በትክክል ስንነካው፣ በትክክል ስንነካካ የያዘን ነገር ይለቀናል። በትክክል አታችመንት ሲኖረን የከበበን ነገር፣ የተጫነን ነገር ይረግፋል። ግለኝነት ይሁን፣ ሸክም ይሁን፣ የኃጢአት ቀንበር ይሁን፣ ያስጨነቀን ብዙ ነገሮች ሊለቁን የሚችሉት ህይወታችን ሊፈወስ የሚችለው በትክክል ከክርስቶስ ኢየሱስ ጋር ስንነካካ ነው። ስለዚህ ትልቁ ቁም ነገር ያልኳቸው ምንድን ነው? በትክክል ከክርስቶስ ጋር እስቲ እንነካካ፣ እንገናኝ፣ አታችመንት ይኑረን፣ ፌሎሺፕ ይኑረን። ከእርሱ ጋር ጊዜ የማሳለፍ በህልውና ውስጥ በመገኘት ውስጥ የመቆየት ህይወት ሲኖረን በትክክል ምንድን ነው የሚባለው? በትክክል አለመስማት አለመታዘዝን ያመጣል ነው የሚባለው። በትክክል አለመኖርም አለመታዘዝን ያመጣል። ስለዚህ በትክክል መኖር ከክርስቶስ ጋር ነው። በትክክል መኖር ከኢየሱስ ክርስቶስ ጋር ነው። ስለዚህ በትክክል ስንነካካ፣ በትክክል ስንነካው ያቺ ፈውሳችን ትገኛለች፣ መድኃኒታችን